አቤልን እያስደነገጠው ነፂ ቤት ለመከራየት ስትል እየፈለገች እያለ ነፂ በር ታንኳኳለች። እና አቤልን በር ነፂ የአቤል የድሮ የፍቅረኛው ነች እና በር ስታንኳኳ እሱ ከውጭ ነበረ። በቤት ሲገባ በሩን ይከፍትላታል። እናም ማን ነው ይላል። በጣም ይደነግጣል። ነፂ እንዲህ አለሽ እንዴ? እስከ ዛሬ እኮ ስፈልግሽ እኮ አጣውሽ፣ አፈላለኩሽ፣ ግን ደግሞ ላገኝሽ አልቻልኩም ይልና አቅፎ ይስማታል። እሷም እንደሆነ በጣም ደንግጣለች። ምንም አይነት መልስ አልሰጠችውም። እናም እያወሩ ያለ እኔም እኮ በጣም ፈለግኩ፣ ነገሮች ሁሉ ስላልተስተካከሉልኝ ነው፣ ለዛ ነው ትለዋለች። እና ታዲያውን እዚህ ሰፈር ምን ልትሰሪ ነው? አንተስ ምን ትሰራለህ? እኔማ ቤቴ ነው። እኔ ደግሞ የሚከራይ ቤት አለ ተብሎ እሱ ጋር እንደዛ ነው የመጣሁት ትላለች። እንደዛ እያለች እያለ ሰላም በሩን ትከፍታለች። አቤት ትላለች። የሚከራይ ቤት አለ ብዬ ነበር ለዛ ነው ትላለች። አቤልም በጣም ይደነግጣል። አዎ አለ፣ ግን ደግሞ ባለትዳር መሆን የለብሽም። ሲቀጥል ደግሞ በቃ ህግና ደንብ አለው፣ እሱን ካሟላሽ አለ ትላለች። እንደዛ ያሉ የተነጋገሩ ያለ አቤል ስለደነገጠ በቃ እናንተ አውሮ ብሎ ጥሏት ይሄዳል። አቤል እናትም 15 ቀን የሰራሽበት አለ፣ እናም እሱን ይዘሽ ውልቅ በይ ውጭልኝ ስላለቻትኝ እሺ በቃ ብላ ልብሷን እየሰበሰበች ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ አሳዛኝ ድራማ ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር አድርጉ። እንዲሁም ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ታዲያ ሰብስክራይብ ስታደርጉ የደውል ምልክቷንም መጫናችሁ እንዳትረሱ። ውድ ቤተሰቦቼ ይሄ ድራማ በጣም የማሳዝንና እንዲሁም ደግሞ እናትን ስታንቋሻት ማየት በጣም የሚከብድ ነው። እናም ግን ቢከብድም እዩት ማለት ነው። አቤል እናትም ከሰላም ጋር ሁልጊዜ ጭቅጭቅ ስሰለቻቸው፣ በተለይ ደግሞ አቤልን ፈልገሽ የመጣሽው ገንዘቡን ብለሽ ነው ወይ? እስከ ዛሬ ታዲያ የትም ወርቆ መቻየሽውና አሁን ትንሽ ገንዘብ ሲያገኝ ገንዘቡን ብላችሁ ነው እናት ነኝ ወንድም ነኝ እያላችሁ የምትመጡት ትላለች። የአቤል እናትም ኧረ ተይ ልጄ፣ እኔ ገንዘብ ፈልጌ አይደለም የእናት ወድኖብኝ ነው እንጂ ትላለች። ኧረ እባክሽ ይሄን አልሰማሽ። ይኸውልሽ አሁን እዚህ ቤት ጥርግት ያለሽ ወይስ አትይም ትላለች። በቃ አማራጭ ሰጥሻለሁ ትላለች። እሺ እሄዳለሁ እዚህ ቤት ትላታለች። በዛም መሰረት እማማ ልብሳቸውን እያዘጋጁ ነው። የአቤል እናት ከቤት ሊወጡ ነው። እዚህና ሰላም ጓደኛ ነበሩ። በጣም ተደነጋግጠው ነይ ነይ ግቢ፣ ነይ ቶሎ በይ፣ ነይ ግቢ ነው። እንዲሁም ደግሞ ቤት ውስጥ እናወራለን ብላ ሰኒ በጣም ይቅርታ እኔ የምልሽ ባልሽ ይሄ ነው ትላታለች። አዎ ምን ነው ትላለች። እንዴት ሊሆን ቻለ ትላለች። ማለት ምን ማለት ፈልገሽ ነው ትላለች። ነፂም አንቺ ምን አይነት ሰው ነሽ ግን ትላታለች። ታውቂን እኮ ደግሞ አስመጣሽው እኮ እሺ እንዴት ሆነልሽ ትላለች። አሁንማ እናትየውን ከህይወቴም ከቤቴም ጥርቅርቅ አድርጌ ላስወጣቸው ነው ትላለች። እውነቴን ነው የምልሽ ከዚህ በኋላማ ኑሪ ብትባል ራሱ የምትኖር አይመስለኝም ትላታለች። ምን ትላለች። ያምሻል እንደ አንቺ ልጅ። እሺ በቃ ይሁን በየሻውን ቤቱን ተስማምተናል። ከዚህም በኋላ ወጥመዱን ማጥመድ ነው የሚቀረን ትላታለች። እሺ በቃ ሰሞኑን እቃ ይዤ እመጣለሁ ትላለች። እንዲህ የምን ሰሞኑን? ዛሬውኑ አሁኑ ነው መሆን ያለበት ብላ ሰላምም ድርቅ ትላለች። ማማም ሻንጣቸውን ይዘው ከቤት ይወጣሉ። ሰላም በር ላይ ነበረች። በር ላይ ይዛታል። ማሚ ወይ ልትሄጂ ነው ይላታል። ወደ ቤት ልሄድ ነው የኔ ልጅ ትለዋለች። ምን ብሎ በጣም ይደነግጣል። ፍጹም አትሄጂም፣ በፍጹም አትሄጂም እሺ ይለና ሻንጣውን ይቀማታል። እኔ ምልሽ ሰላም ተናገረችሽ እንዴ ይላታል። ኧረ በፍጹም እንደው ሳስበው ዝም ብዬ ቤት ገብቼ አንዳንድ ነገር ላዘጋጅ ብዬ ነው እንጂ ሰላም ምንም ነገር አልተናገረችኝም ትላለች። ግን ደግሞ ሰላም እንድትወጣ አድርጋት ነው ውይ ስላለቻት ነው እንጂ እሷ ግን ደግሞ አቤልና እንዲሁም ሰላምን ያለመጠላት
በፍጹም እሷ ውጭ አላለችኝም ትላለች። ፍጹም አንቺ ከዚህ ቤት መውጣት የለብሽም ይላታል አቤልም። እናቱም አይደለም የኔ እኔ እኮ ተመልሼ እመጣለሁ ትለዋለች። ሁሉንም ደግሞ ካየሁት ስለቆየውኝ አንዳንድ ነገሮችን ላስተካክል ብዬ ነው ትለዋለች። እናቴ ግን መቼ ጠገብኩሽና ነው የምትሄጂው? የኔ ገንዘብ አይደለም ላንቺ ለሌላም ይተርፋል ብሎ